እና ያለው ነገር እንደዚህ ነው። አውቃለሁ ጅልባብ እንደለበስኩኝ ምናምን ስታቅ የሚፈጠረውን ነገር አውቃለሁ። አባያ እንኳን አይታ ልትቀድብኝ የምትሞክር ሰው ናትና እንኳን ጅልባብ አይታ በጣም ይከብዳል። የሚከሰተውን ነገር አላህ ነው የሚያውቀው። እሷም አላህ ሂዳያውን እስከሚሰጣት ድረስ ሰብር ማድረግ ነው ኢንሻአላህ። ስለ ሙስሊም ባሰበችው አስተሳሰብ፣ ስለ ሙስሊም በተናገረችው አነጋገር የሆነ ሰዓት ላይ ሶሻል ሚዲያ ላይ ሙስሊም ይገላል ምናምን ተብሎ በተወራው ወሬ በጣም አይምሮዬን የነካው ቃል ነውና አራጆች ናችሁ ብላ ተናገረችኝ እና በጣም ተናደድኩኝ። እንዴት እንደዚህ ትይናለሽ አልኳት። ነው አራጅ ናችሁ አለች። እኔ ልንገርሽ አልኳት፣ አንድ ሰው እዚህ ጋር ሰላት ስገድ ብየው አልሰግድም ካለኝ በገለው ተጠያቂነት የለኝም አልኳት። ምክንያቱም ወደ አላህ የሚቀርብበትን መንገድ አሳወቅኩት እንጂ ክፉ ነገር አልነገርኩትም አልኳት። ነው አለች። አዎ አንቺንም መግደል እችላለሁ፣ ስለ እምነቴ ክፉ ነገር ስትናገር ዝም ማለት አልችልም አልኳት። ተመትቻለሁ በዛ ሰዓት። አፍጥር ላይም ደግሞ ስሁር ተደብቄ ተነስቼ ስበላ ጥፊ በልቼ የተኛሁበት ጊዜም አለ። አግኝታኝ እየበላው ለነገ ልጾሚልኝ ነው ብላ በጥፊ መታኝ። ተቀጥቅጬ ስሁር ላይ ሰው ስሁር ሲበላ እኔ ዱላ በልቼ የተኛሁበትም ጊዜ አለና አልহামዱሊላህ ስሁር ስላልበላው ረመዳንን ያገተኝ ነገር የለም። ረመዳንን ሙሉ በሙሉ ጾሜያለሁ። አላህም ምን እንደሚያዘጋጅልህ አይታወቅምና እሷም ሂዳያውን እንዲሰጣት እኔም ደግሞ ስለ እስልምና ክፉ ነገር በመሃል ስናገር የነበረው ስለ ረሱላችን ስናገር የነበረው ነገር ነበርና ቅድም እንደነገርኩ መካ ላይ ያኔ በክርስትና እምነት ላይ ያለው እምነቴን አልተውም ባልኩበት ሰዓት ላይ የተከራከርኩት ነገር ነበርና ያ ምንድነው ከልጁ ጋር ትምህርት ቤት እየሄድን ተከራከርን። እናንተ ጣዖት ነው የምታመልኩት ሲለን የኦርቶዶክስ እምነት ላይ እያለሁኝ ጣዖት ነው የምታመልኩት በየጊዜው ለቤተ ክርስቲያን ሚካኤል ገብርኤል እያላችሁ ምናምን ነገር አለ። እንዴት እንደዚህ ትላለህ? የኛን እምነት ብታገኝ እንደዚህ አትልም ብዬ በጣም ተናገርኩት። በጣም ስለ እምነቷ የምታውቅ ይመስል ሴት በጣም አጥብቄ ተናገርኩት። ተከራከርን። እሺ መካ ላይ ለምንድን ነው ድንጋይ የምትወረውሩት ምናምን ነገር ብዬ ተከራከርን። በሰዓቱ መልስ አልሰጠኝም። እሱ ግን አለማወቁ አይደለም፣ አንዳንዴ ካወቀ ሰው ነው ትልቅ ነገር የምታገኘውና ስለማያውቅ ዝም አለኝ። እሺ እሱን እስተው አልኩት። ሙሐመድ ተቀብሮ አይደለ አጽሙ አይደለ እንዴ እንትን ውስጥ ያለው መካ ውስጥ የሙሐመድ አጽሙ አይደለ እንዴ ያለው ብዬ ተናገርኩትና አንቺ ምሽል እንዴ ምናምን ነገር አለኝ። ጌታ የመጣወሪ ነው የምታወሪው ምናምን ነገር ብሎ በጣም ተናገረኝ። አው ነው የሙሐመድ አጽም ነው ውስጥ ያለው፣ እሱን ነው የምታመልኩት፣ ለሱ ነው ድንጋይ የምትወረውሩት፣ ከኛ ይልቅ እናንተ ጠንቋይ ናችሁ ብዬ ተናገርኩትና በጣም ተናደደ በሰዓቱ። በጣም ዝም አለኝ። ከዛ ትምህርት ቤት እየገባን እዛ እሺ ስለ ሙሐመድ ትነግረኛለህ አልኩት። ሙሐመድ ማን ነው አልኩት። እዛ ንቆተወኝ። በቃ በሰዓቱ አእምሮ ውስጥ የሚመጣው ነገር አይታወቅም እና እትሄድና ና መልስልኝ አልኩት። አንቺ ተይኝ በቃ እኔ ከአንቺ ጋር አልነጋገርም፣ ሀቁን ስታቂ ያኔም አንቺ ይቆጭሻል አለኝና ያቺ ቃል የተናገረኝ ቃል እውነት በጣም ቁጭቶኛል። ማለት በእነሱ ምክንያት ነው እኛን እስልምና ያገኘ ነውና ነብያችንን በመሳደቤ አሁንም ድረስ በጣም ይጸጽተኛል። በጣም ምን አለ ይዛኔ አፌ እንደሪት በመረረኝ የምልበት ጊዜ ራሱ ይደርሳል። አንዳንዴ አሁን ላይ ስለ ነብያችን መንዙማ ምናምን ስሰማ በጣም ልቤ ይነካል። ማለት ያኔ የተናገርኩት ቃል ውስጤን ይነካዋልና ምን ነው ይዛኔ እንደዚህ ባላልኩኝ ምን ሆኜ ነው የምልበት ቀን አለ። አሁንም ድረስ ልጁን ሳየው በጅልባ ምናምን አንድ ላይ ትምህርት ቤት ምናምን ግቢ ጅልባ ወልቄ ምናምን ስገባ ሳየው በጣም አፍራለሁ ከመልክ በላይ። ማለት የዛኔ ስለሳቸው የተናገርኩት ነገር አሁን ላይ የሳቸው አፍቃሪ፣ የሳቸው ወዳጅ፣ የሳቸው ተገዥ ሆኜ ሳይ በጣም አፍራለሁ። በጣም
አላህ ሁሉንም ኃጢአት ይምሮልኝ እንደ አዲስ ፈጥሮኛል። አልሐምዱሊላህ። አሁንም ብዙዎች አሉ መስለም ፈልገው ያልሰለሙ አላህ መንገዱን ሊመራቸው ብሎ ብዙ መንገዱን ያጡ እህቶች ወንድሞች ይኖራሉና አላህ እኛ ያየውን ይወፍቃቸው ላለው። ምክንያቱም እስልምናን ስትይዝ ቀላል ሊመስል ይችላል፣ ግን በጣም ፊትና አለው። በጣም አላህ ደግሞ የሚወደውን ሰው ይፈትናል። ሁላችንም ሰለምቴዎች የተባልነው ከነባር ሙስሊም ሰለምቴ ይበልጣል። ራሳችንን እንትን ለማለት ሳይሆን በቁርአን ያለው ጥንካሬ አላህ ሁሉንም ነገር ያገራለታል። ሁሉንም ቀዳዳውን ይሸፍንለታልና እኛ አናውቅም አላህ ምን ላይ እንደሚጥለን። መስለም የሚፈልጉም እንደዚህ የሰለምቴ ፕሮግራም የሚከታተሉ ሊኖሩ ይችላሉ እና አሉ እና ጠንካራ ናቸው ማለት አላህን ብሎ እስከተጠጉ ድረስ አላህ ያሳፍራቸው። ማንም አላህን ካለ ማንም አላህ ያሳፈረው ሰው አለ ብዬ አላስብም። ምክንያቱም እኔ ሻሃዳን ሲይዝ ነገ ምን ያጋጥመኛል ብዬ አላሰብኩ። ሻሃዳ መያዜ ብቻ ነው ያሰብኩት። ግን ብዙ ፊትናዎች አሳልፌያለሁ። እስከ መቀጥቀጥ፣ እስከ መራብ፣ ከቤት እስከ መውጣት፣ ባዶ ፀጉር ውጪ ላይ ቆሞ ሻርብ እስከ መጠየቅ ደረጃ ደርሻለሁና ዛሬ ላይ ግን አልሐምዱሊላህ ሂጃቤን አስከብሬ ራሴን ተከብሬ እኖራለሁ። አላህም ደግሞ የተሻለ ነገር ላይ እስከሚያደርስ እናቴንም ደግሞ ሂዳያን እስከሚወፍቅልኝ ድረስ ደግሞ በዱዓ ሰላትን እየሰገድክ ቁርአንክን እየቀረክ አላህን ትለምናለና አልሐምዱሊላህ እስልምናን ወፍቆናልና አልሐምዱሊላህ ማለት ነው ፈልገው። እናቴ ማለት ከኔ አልፋ ለሌሎች እናት የምትሆናት በጣም ነው የምወዳት። አሁን ላይ ያለው ሳይሆን በመጀመሪያ እምነቴ ላይ ከእናት በላይ ሆና ያሳደገችኝ ናት። ትልቅ ቦታ ያላት በጣም ትልቅ ቦታ ማለት ሁሉም ቤተሰብ ልጁ እምነት ሲቀይር ትልቅ ውሳኔ ይወስናል። አሉ ሰልመው ሲር እስከ መሰራት ደረጃ የደረሱባቸው እስከ መገደል ደረጃ የደረሱ አሉ ብዙ እና እናቴን በጣም ነው የምወዳት። እስልምናን ስለተቀበልኩ ብቻ በእስልምና ላይ እንቅፋት ስለሆነችብኝ ብቻ እናትነቷን መካድ አልችልም። የእናትነት ሀቋ አለብኝ። ግን አሁንም ድረስ እንደዚህ ስለ እስልምና ክፉ ስታወራ በእስልምና ላይ ያሳደሩባት ጥላቻ ምናምን ነገር ኢንሻአላህ ያኔ እኔን ነቢያችንን ተሳድቤ አሁን ላይ የነሱ ወዳጅ እንደሆንኩት ሁሉ ኢንሻአላህ እሷም እስልምናን ጠልታ እንደምትኖረው አላህ እስልምናን ይወፍቃታል ብዬ አስባለሁ። ኢንሻአላህ ደግሞም ትመጣለች። ሁሉም ነገር አላህ የሚወደውን ሰው ይፈትናል። እኔን መርጦኝ እሷን አይለይብኝም ብዬ አስባለሁ። የምፈራውም ነገር ደግሞ ሻሃዳ ሳትይዝ እንዳትሞት ወላሂ በጣም እፈራለሁ። በጣም ሁሉም ሰው በዓለም ላይ ያለ ሰው በሙሉ ሻሃዳ ሳይዝ እንጃ የሞቱት ራሱ አለመታደል ነው እላለሁ። ወላሂ በጣም እንጃ ትልቅ ኒዕማ ነው ያለው። እስልምና ማለት ትልቅ ጸጋ ያለው ነገር ነውና አልሐምዱሊላህ እናቴ ሻሃዳ እንድትይዝ አላህ ያግዘኝ ነው የምለው። ለእናቴ ከምንም ነገር በላይ ምንም አልመኝላትም። እስከዚህ ደረጃ አድርሳኝ ምንም አቅም የለኝም። የእናቶቻችንን ውለታ ማንም መክፈል አይችልም። ግን ኢንሻአላህ አላህ እንትን ሰጥቷት ሂዳያውን ሰጥቷት ሻሃዳ ይዛ እስልምና እንዲወፍቃት ነው የምመኘው። ሌላ ምንም አልመኝም። ለእኔ ለእናቴ ትልቁ ስጦታ ብዬ ማስበው ሻሃዳ የምትይዝበት ቀን እና ለሁሉም ባሮች ለሁሉም እህቶች ወንድሞች አላህ ሂዳያውን ሰጥቶ እስልምና ይወፍቃቸው ነው ማለት እንፈልገው። እስልምናዬ 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 ክላስ ተማሪ ነኝ። አሁን ላይ እንደነገርኩ አሁን ላይ የምሰራው ስራ አለኝ ብዬ አላወራክም። ምክንያቱም እንደነገርኩ ከስንት አንዴ ነው ዲኮር ምናምን እውቅና የለኝም እና
ያው ልምዱን ካገኘው ለምን አልሰራም ብዬ አስቤ አንዳንድ ጊዜ ስራም እንደዚህ አየር ምናምን በጓደኞቼ ምናምን ነገር ሲመጣ ስራ እሰራለሁ። የምሰራው የዲኮር ስራ ነው እንደነገርኩ እና የምሰራቸው ደግሞ የልደት፣ የኒካህ፣ ብራይድ እንዲሁም የሰርግ ዲኮሮች ምናምን ነው የምሰራው እና ከጀመርኩኝ አልቆየሁም። በቅርቡ ነው የጀመርኩትና ይህን ያክልም እውቅና የለኝም። እቃዎቹ የራሴ አይደሉም። እቃ ኪራይ ነው። ኪራይ ተከራይቼ ነው የምሰራው። የመጨረሻ ማስተላለፍ የምፈልገው ነገር ለሰለምቴዎች ሁላችንም አላህ ወፍቆን ይህንን ኒዕማ ሰጥቶናል። አላህ ሂዳያውን ሰጥቶ አጠንክሮን እዚህ ደረጃ አድርሶናልና ከዚህ በላይም ደግሞ ገና ነን፣ አልሄድንም። ነገ ላይ የሚያጋጥመን ነገር አይታወቅም። አላህ ስራው በጣም ብዙ ነው እና ዲናችን ላይ ጠንካራ ነን ማለት አልችልም። የትኛው ሙስሊም ዲኑ ላይ ጠንካራ አይደለም፣ አላህ ነው የሚያውቀው። እና ሁላችንንም አላህ ዲናችን ላይ የሚያጠነክረን ያድርገን። እንዲሁም ደግሞ መስለም ፈልገው ያልሰለሙ ወይም ደግሞ እንኳን ለመስለም ይቅርና ስለ እስልምና የማያስቡ የእስልምና ጠላት የሆኑ አላህ ነው ቀጥተኛውን መንገድ የሚመራው። አላህ የሚወደውን ሰው ያመጣል እና ሁላችንም አላህ ሂዳያውን ሰጥቷችሁ ሻሃዳ የምትይዙበትን ቀን ያውቃችሁ ሁላችሁ ማለት እፈልጋለሁ። እስልምናዬ 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 እስልምናዬ